gaisa wagainu isaga modubusha no gaisa wagainu isaga modubusha የጋሞ አባቶች በእጃቸው እርጥብ ሳር ከያዙም ቁጣ ይበርዳል። ለጸብ ወይንም ለበቀል የተነሳ ማንኛውም አካል ከዱላ ጀምሮ ጥቃት ለመሰንዘር የያዘውን ቁሳቁስ መሬት ያስቀምጥና ጉዳዩ በድቡሻ ስርዓት እንዲታይ ይደረጋል። ይህ የጋሞ ብሔረሰብ የስልጣኔው መሰረትና የስልጡን መገለጫ የሆነው ድቡሻና የድቡሻ ወጋም ቂም በቀልና ጥላቻን የሚያስቀር የሰላምና የአብሮነት መሰረት በዳይንም ተበዳይንም ለቁርሾና ለበቀል የማያነሳሳ በመሆኑ ተፈላጊና ተወዳጅ ያደርገዋል። በቅንነት ተጀምሮ በእውነት መቋጫ ስለሚኖረው ድቡሻና የድቡሻ ወጋም እጅግ ተፈላጊና የሰላም ምንጭ ነው። ጥርት ያለም የሰላም ምንጭ ድቡሻና የድቡሻ ወጋም ከክልላዊ ወሰኖች ባለፈም የላቀ ጠቀሜታና በርክቶ የሚኖረው ባህላዊ የፍትህ አደባባይ በመሆኑም ከግጭት ይልቅ ሰላምንና ፍቅርን ከመለያየት አንድነትንና አብሮነትን ያስቀድማል። ስርዓቱ በጥንት ጊዜ በጋሞ አባቶችና እናቶች ይመራ የነበረም ያልተጻፈ ሕግ ሲሆን የጋሞ ብሔረሰብ ለዚህ ባህላዊ ስርዓት ትልቅ ክብር እንዳለው የጋሞ ዞን ባህልና ቱሪዝም መምሪያ መረጃ ያመለክታል። የጋሞ ብሔረሰብ ከሚከተሏቸው ያልተጻፉ ሕግጋቶች አንዱ የድቡሻ ወጋ ሲሆን ይህ ባህላዊ ስርዓት ችግሮችን ለመፍታት መቼ ጥቅም ላይ እንደዋለ የሚጠቁሙ ጥናቶች ባይኖሩም ስርዓቱ የተተገበረበት ቦታ ከረጅም ጊዜ በፊት እንደነበረ ይጠቁማል። ድቡሻ የጋሙኛ ቃል ሲሆን ትርጉሙም ባህላዊ የሕዝብ መሰብሰቢያ አደባባይ ነው። ይህም በሕዝቦች መካከል የአንድነትና የጥንካሬ ምልክት በመሆኑ በአብዛኛው በተፈጥሮ ዛፎች በሳር የተዋበ ስፍራና በድንጋዮች የተከበበ ከመሆኑም ባሻገር ለእይታ በሚስብ መልኩ በባህላዊ መቀመጫዎች ያጌጠ ስፍራ ነው። ይህ የመሰብሰቢያ ቦታም ለጋሞ ሕዝብ ትልቅ ጠቀሜታ አለው። ሕዝቡ ከመሪው ጋር እየተገናኘ በጋሞ ባህላዊ የፖለቲካ ስርዓት ሕግና ደንብ የሚያወጣበት ትልቅ ተቋም ነው። ህብረተሰቡ የተለያዩ አለመግባባቶችና ግጭቶችን በባህላዊ ሽምግልናና እርቅ የሚፈታበት ስፍራም ከመሆኑም ባሻገር በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ ይወያይበታል፣ ይመክርበታል። የሀገር ሽማግሌዎች ስለ አካባቢው መረጃ የሚለዋውጡበት፣ ወጣቶች በምሽት ስለ ባህላቸው፣ ታሪካቸው፣ ወጋቸው ወዘተረፈ ከሽማግሌዎች መደበኛ ባልሆነ መንገድ የሚማሩበት ትምህርት ቤት ሲሆን የሚፈጸሙ የባህል ጥሰቶች፣ ያልተረጋገጡና ድብቅ ወንጀሎች እንዲሁም ብሔር ተኮር ጉዳዮች ለፍርድ የሚቀርቡበት፣ መሐላ የሚፈጸምበት፣ አለመግባባት የሚጣራበት የፍርድ ቦታና የማንነት መገለጫ ቋሚ ቅርስ ነው። ድቡሻና የድቡሻ ወጋም የጋሞ ብሔረሰብ የሰላም ምልክት ሲሆን ለዘመናት የራሱን ሰላም አስጠብቆ የቆየና ለዘመናዊ አስተዳደር ስርዓት መጎልበት የላቀ አስተዋጽኦ ያበረከተም የብሔረሰቡ የሰላም ምልክት፣ የሕዝቦችን አንድነት የሚያጠናክር፣ አንድ የሚያደርግ፣ የተደበቀውን እውነት የሚገልጽ ታሪካዊ እሴት ነው። የድቡሻ ወጋም በዚህ ስፍራ መዋሸት፣ ቅጣቱ እርግማን እንዲሁም ከማኅበረሰቡና ከማኅበራዊ አገልግሎቶች መገለል በመሆኑ በዳይም ተበዳይም ለእውነት ተገዢ እንደሚሆኑ የታመነ ነው። በመሆኑም እንደ ጋሞ ዞን ባህልና ቱሪዝም መምሪያ መረጃ መሠረት የወንጀልና የፍትሐ ብሔር ክስ መዝገቦች በድቡሻ እልባት ያገኛሉ። ባህላዊ የግጭት አፈታት ዘዴዎች በማኅበረሰቡ ዘንድ ያላቸው ተቀባይነት ከፍተኛ በመሆኑ ይህ ሥርዓት እንዲዳብር ሊሰራ ይገባል። ከዚህም ባሻገር ድቡሻና የድቡሻ ወጋም በቅርስነት እንዲጠበቅና እንዲመዘገብ
የጋሞ ዞን ከደቡብ ኢትዮጵያ ባህልና ቱሪዝም ቢሮ ከአርባ ምንጭ ዩኒቨርሲቲና ከኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ጋር በመሆን እየሰራ ይገኛል። ለድቡሻና ድቡሻ ወጋም እንዲሁም ለድቡሻ ስፍራም የአካባቢው ነዋሪዎች ከፍተኛ ክብር ሲኖራቸው ቦታው እርቅ የሚፈጸምበት መረጃ ያጡ ጉዳዮችና ከበድ ያሉ ግጭቶችም እልባትና ፍትህ የሚያገኙበት በመሆኑ ለዘመናዊ የህዝብ ምክር ቤቶች የሚሰጠውን ያህል ክብር ይሰጠዋል። ለድቡሻ ወጋም ከዚህም ባሻገር ስፍራው በዞኑ የወሰን ግጭቶች ከአጎራባሽ ዞኖች ጋር ተያይዞ የሚገጥሙ ችግሮች መፍትሄ የሚያገኙበት የዲሞክራሲ ትክክለኛ ቦታ ነው። ድቡሻና የድቡሻ ወጋ ስርዓት ተጠብቆ እንዲቆይ ከባለድርሻ አካላት ጋር በመሆን የድቡሻ ስፍራዎችን የመጠበቅና የመንከባከብ የጥናትና ምርምር ስራዎችን በማከናወን የማስተዋወቅ ሥራ እየተሰራ ይገኛል። በተለይም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት እንዲመዘገብ ሁሉም የበኩሉን ሊወጣ ይገባል እንላለን። ተመኙህ ገረሱ ነበርኩኝ። ቸር ይግጠመን። Happy okay, Koreana, here that is I